ከደገፋ እስከ ታላቁ ጥላሁን ገሰሰ ሰላም ሰላም ብዬ ዕለት ዓርብ መስከረም 17 ቀን 1933 ዓ.ም የመስቀል በዓል ዕለት ወሊሶ ሶየማ የተባለች የገጠር ቀበሌ ውስጥ መስቀል እንደወትሮ እየተከበረ አይደለም። ጌጤነሽ ይታ ከረፋድ ጀምሮ ምጥ ያስጨነቃት ነው። ይፋፋማል፣ መልሶ ዝም ይላል። ካፍታ ቆይታ በኋላ ድብልቅልቅ ያለ ጩኸት፣ ነፍስ ውጪ ነፍስ ግቢ፣ እንዲህ ያለ በመጨረሻ ከቀኑ 10 ሰዓት አካባቢ ጌጤነሽ ወንድ ልጅ ከነቃጭሉ ዱብ አደረገች። ስሙም ደገፋ ተባለ። ሰላም ሰላም ብዬ ደገፋ ከሙስሊም እናት እንደመገኘቱ እስከ 1 ዓመቱ ድረስ ክርስትና አልተነሳም። የአዲስ አበባው ሰው ቀኛዝማች መኮንንና ባለቤታቸው ወይዘሮ ገላዬ ሶየማ ሰፊ የእርሻ መሬት ነበራቸው። እርሻውን ለማየት በመጡ ጊዜ ሁሉ የጌጤነሽ እናት ቤት ከወይዘሮ ነገ አብደላ አልፍኝ ጎራ ይላሉ። የሚቀማመሰውን ቀማምሰው፣ ጉዝጓዝ ተጎዝጉዞ፣ ቡናው ተፈልቶ ከቡና ቁርሱ እያሉ ሲጨዋወቱ ቀኛዝማች መኮንን የሚድኸውን ሕፃኑን ደገፋን አዩት። ድክ ድክ የሚለው ልጅ ልባቸውንም ቀልባቸውንም ወሰደው፣ ወደዱት። ይህን ልጅ ክርስትና ላንሳው አሉ። አያቱ ወይዘሮ ነገ አብደላም ሆኑ እናቱ ጌጤነሽ ይታ አልተቃወሙም። አባቱ ጣሊያንን ሊፋለም ከቡልጋ ተነስቶ በየረር ከረዩ አውራጃ አሳብሮ ወደ ጨቦ ጉራጌ ሶየማ አካባቢ ተሰዶ የመጣው ክርስቲያኑና የድብቅ ፍቅር አዋቂው ቁመተ ሎጋው መልከ መልካሙ ገሰሰ ወልደ ኪዳን ነበር። ጥያቄው ተቀባይነት አግኝቶ በመስከረም ወር 1934 ዓ.ም ወሊሶ ከተማ በሚገኘው የቤተ ሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ቤተክርስቲያን በቀኛዝማች መኮንን ክርስትና አባትነት ተጠመቀ። በዚህ ዕለት ቀኛዝማች መኮንን ለክርስትና ልጃቸው ጥላሁን ብለው ስም አወጡለት። ጥላሁን ገሰሰ ወልደ ኪዳን የኢትዮጵያ ሙዚቃ ንጉሠ ነገሥት። መጣሽ ብትጠይቂው ይነግርሻል፣ እንግዲህ ማይረሳሽ ያስታውሳል። ጥላሁን 5 ዓመት ሲሞላው እናቱ ጌጤነሽ ይታ ከአመያ ጠፋች። ጌጤ እምጥ ትግባ ስምጥ አልታወቀም። ጠፋች። የባለቤቱን መጥፋት ተከትሎ አባቱ ገሰሰ ወልደ ኪዳን የሰው ሀገር ሰውነቱ የልጅነት ባለቤቱን ማጣቱ እንዲሁም የሚስት ቤተሰብ ውስጥ መቀመጡ ባይታወርነት እንዲሰማው አደረገው። እናም እሱም ከሶየማ እብስ አለ። ጥላሁን እናቱንም አባቱንም በማጣቱ አካዎ ከሚላቸው ከአያቱ ከነገ አብደላ ጋር በመሆን ያደገበትን ቀይ ለቆ መስከረም 1939 ዓ.ም ክርስትና አባቱ ቀኛዝማች መኮንን በሰጧቸው ማረፊያ እየኖሩ በራስ ጎበና ዳጨው አባ ጥጉ ትምህርት ቤት ትምህርቱን ጀመረ። ጥላሁን ከትምህርት ይልቅ ዘፈን በለጠበት። በክፍል ውስጥ አስተማሪ ቢኖርም ቀስ ብሎ ያንጎራጉራል። በረፍት ሰዓትም ልጆች ሰብስቦ ይዘፍናል። በዚህ የእናት ናፍቆት፣ በዚያ የሙዚቃ ፍቅር ግራ ጋብተዋለች። በዚህ መሃል ነበር የጥላሁን ወላጅ እናት ጌጤነሽ ይታ በቀኛዝማች መኮንን አማካኝነት በሸዋ ጠቅላይ ግዛት በአዲስ አበባ ከተማ ጨርቆስ አካባቢ የተገኘችው። ናፍቆቴን ያስረዳ። ጥላሁንም እናቱን ለማየት በክርስትና አባቱ ትሬንታ ኳትሮ መኪና ተጭኖ ለመጀመሪያ ጊዜ አዲስ አበባ መጣ። የዓመቱ አጋማሽ ስለነበር ትምህርቱን መቀጠል ስለነበረበት ጥር 17 ቀን 1944 ዓ.ም ወደ ወሊሶ ቢመለስም ልቡ ግን አዲስ አበባ እናቱ ጋር ቀረ። ከ2 ዓመት በኋላም በ1946 ዓ.ም ከወሊሶ ጠፍቶ እናቱ ወዳለችበት ጠመንጃያሽ ሰፈር ሄደ። ቢሆንም በቀኛዝማች ልመናም ተክሳጽም ወደ ወሊሶ እንዲመለስ ተደረገ። ቀኛዝማች ጥላሁንን ለሚንከባከበው ሰው ይህንን ልጅ ለምን ችላልከው ብለው ተቆጡ። ሰውየው ግን ጥላሁን ትምህርት እንደማይወድ ሥራ ሁሉ ዘፈን ብቻ እንደሆነ ተናገረ። ቀኛዝማችን ሲሰሙ ጥላሁንን ጠርተው እንዲዘፍንላቸው አረጉት። ሲዘፍንላቸው በድምፁ በመገረም ወደፊት ይህ ልጅ አዲስ አበባ የገባ ጊዜ አገር ተቃጠለች በማለት ተናገሩ።
እንዳሉትም ሆነ አዲስ አበባ አበደች እንዲህም ስትል ለዘፋኙ ዘፈነችለት። አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላሁን ገሰሰ ተባለለት። ድምፃዊ ዘፋኝ ነኝ። አያቱ ወይዘሮ ነጌ አብደላ አመያ ናቸው። እሱ ብቻውን ወሊሶ ነው። እኩዮቹን ሰብስቦ ይዘፍናል። የክርስትና አባቱ የቀኛዝማች መኮንን ትሬንታ ኳትሮ መኪና ደግሞ ወደ እናቱ አገር ወደ ህልሙ ከተማ ሊከትም ጥላሁን መኪናውን አየው። መሄድ ፈለገ፣ አመረረ፣ ጨከነ። ህልም፣ እናት፣ ናፍቆት ሁሉም አፋጣኝ ምላሽ ይሻሉ። ደብተሩን ለጓደኞቹ ትቶ ማንም ሳያየው ከትሬንታው ኋላ ገብቶ ተኛ። የተነሳው አዲስ አበባ ሲደርሱ ነበር። ሹፌሩና አጎቱ ፊት ዱብ አለ። አጎቱ አልጨከነበትም፣ ወደ እናቱ ወሰደው። ጥላሁን ጨከነ፣ ወደ ወሊሶ አልመለስም አለ። በ1947 በሀገር ፍቅር ሥራ ጀመረ። ላንቺ አመፀኛው ልቤ አሁንም እዚያው ነው። ጥላሁን በሀገር ፍቅር ቆይታው ኮትኩቶ ያሳደገኝ የሙያ አባቴ ነው ከሚላቸው ከአቶ ኢዮሄል ዮሐንስ ጋር ጥላ ከለላዬ በሚለው የመጀመሪያ ሥራው ነበር የተገናኙት። ግጥሙን ገጥመው ዜማ ያስጠኑታል። ጥላሁን ከአቶ ኢዮሄል ዮሐንስ ዜማ ብቻ ሳይሆን ድምጥ አወጣጥና ቅላጼንም ይቀጽል ነበር። ጥላ ከለላዬ፣ ጽጌረዳ ነሽ፣ ደጉ ንጉሥና ፍቅሬ ሰውነቴ ጥላሁን በአገር ፍቅር ሳለ ከዘፈናቸው ዘፈኖች ውስጥ ተጠቃሾች ናቸው። ጥላሁን ሀገር ፍቅር እያለ በድራማ ላይም በትወና ተሳትፏል። የአቶ ኢዮሄል ዮሐንስ ድርሰት በሆነው መንገደ ሰማይ በተሰኘ ተውኔት ላይ ጥላሁን ቅድስት ነፍስን ወክሎ ተጫውቷል። ቀዳማዊ ኃይለ ሥላሴ ተገኝተው መርቀው በከፈቱት በዚህ ተውኔት ዘነበች ታደሰ የተረገመች ነፍስን ወክላ ተጫውታለች። በዚህ ጊዜ ነበር ቀዳማዊ ኃይለ ሥላሴ ለዘነበች ታደሰ ጭራ ቀረሽ የሚለውን ቅጽል ስም ያወጡላት። ትዛለኝ ጥንቶ ባሳቤ የመጣው እኔን ሀገር ፍቅር ጸነሰኝ ክቡር ዘበኛ ወለደኝ የሚለው ጥላሁን ገሰሰ ታምቡርና የተለያዩ ሙዚቃ መሳሪያዎችን በነፍስ ወከፍ የተሸከሙ የክቡር ዘበኛ የማርሽ ቡድን አባላት ከጊዮርጊስ በደጃቹቤ ሰፈር አድርገው ወደ 6 ኪሎ አቅጣጫ በሰልፍ ሲሄዱ በሙዚቃቸው ተመስጦ ሳያስበው ክቡር ዘበኛ ግቢ ተገኘ። ቀድሞውንም ጥላሁንንና ፍሬው ኃይሉን ባዘፋፈን ስልታቸው አድንቆ ወደ ክቡር ዘበኛ እንዲኮበልሉ ሲያባብላቸው የነበረው ሻምበል አስራት በግቢው ኖሮ ጥላሁን በክቡር ዘበኛ ማርሽ ቡድን ክንፍ ብሎ ክቡር ዘበኛ መገኘቱን አይቶ እንደማባበልም እንደማስቀናትም እያለ አየሻቸው አይደል የክቡር ዘበኛ ሙዚቀኞችን እዚህ ብትመጪ እኮ ከነዚህ ሙዚቀኞች ጋር መስራት ትችያለሽ አለው። ጥላሁን ቀልቡም ልቡም አእምሮም ሁሉም ሸፈተ። ቢሆንም ከሀገር ፍቅር ወደ ክቡር ዘበኛ የተደረገው ዝውውር ቀላል አልነበረም። መኮንን ሀብተወልድና ብርጋዴር ጀነራል መንግስቱ ንዋይን አፋጠጠ። ቀዳማዊ ኃይለ ሥላሴ ፊት ለፍርድ ቀረበ። ጃንሆይም ልጁ የመረጠበት ቦታ መጫወት ይችላል፣ መብቱ ነው በማለት ፍርድ ሰጡ። ጥላሁን ክቡር ዘበኛ እንደገባ አዳዲስ ዘፈኖችን አልዘፈነም። ይልቁንስ ሀገር ፍቅር ይዘፍናቸው የነበረውን ብርቱካኔ፣ ትዛለኝ የጥንቱ እና ፍቅር ሰውነቴ የተባሉ ባህላዊ ዘፈኖችን ዘመናዊነት አላብሰው ነበር የሚዘፍነው። መስከረም ለኢትዮጵያ የአዲስ ዘመን ማብሰሪያ ብቻ አይደለም፣ ለኢትዮጵያ ሙዚቃም የፍሬ ወር ነች። በአዲስ ዓመት ዋዜማም መባቻና ማግስት በክብር ዘበኛ የፖሊስና የምድር ጦር ኦርኬስትራዎች የሚያቀርቡት ሙዚቃ በኢትዮጵያ ሙዚቃ ላይ ጉልህ ድርሻ አላቸው። በዘመኑም ያቀርቡ የነበሩት ሙዚቀኞች በኢትዮጵያ የሙዚቃ ታሪክ ላይ ስማቸውን በወርቅ ጽፈዋል። በ1952 ዓ.ም ሁለተኛ አጋማሽ ላይ ሻምበል አፈወርቅ ዮሐንስ አልቻልኩም የሚል ርዕስ ያለውን የዘፈን ግጥም ጻፉ። ግጥሙን ግርማ ያድጎ ዜማ ለበሱትና ለጥላሁን ሰጡት። በ1953 ዓ.ም አዲስ ዓመት ላይ ለሕዝብ ቀረበ። በዚህ ዓመት ታኅሳስ 4 እስከ 5 በክቡር ዘበኛ ሰራዊት አዛዥ በጀነራል መንግስቱ ንዋይና በወንድማቸው ገርማሜ ንዋይ አቀናባሪነት መፈንቅለ መንግስት ሙከራ ሲደረግ የሕዝቡን ስሜት ለመቆስቆስ ዘፈኑ በተደጋጋሚ እንዲሰማ ተደረገ።
ዘፈኑ በክብር ዘበኛ ኦርኬስትራ በመሰራቱ የመፈንቅለ መንግስቱ ዕለት በኢትዮጵያ ሬዲዮ በተደጋጋሚ በመሰማቱ ህዝቡ ዘፈኑን የፖለቲካ መሆኑን አምኗል። እስከመቼ ባንቺ ባልነዳለሁ አልቻልኩም አርን ብያለሁ። በተለይ ሰለቸኝ መረረኝ እኔን ተጨነቅኩ እንደምን ልሁን አልቻልኩም ንዝንዝሽን አልቻልኩም ምን ልሁን እኔ ለኔ ያልሆንኩም የሚለው ስንኝ የኃይለ ሥላሴን አስተዳደር ከመጥላት ነው ብሎ ህዝቡም ራሳቸው ኃይለ ሥላሴ ማምነዋል። ሰለቸኝ መረረኝ ተጨነቅኩ እንደምን ልሁን ደራሲ ሻምበል አፈወርቅ ዮሐንስ ስለ ትዳር ነው ቢሉም የሚሰማቸው አንድ ሰው አልተገኘም። የክብር ዘበኛ ኦርኬስትራ ለ7 ወራት ተበተነ። ሻምበል ዮሐንስ አፈወርቅ ታሰሩ። ይህ በዚህ እንዳለ የጥላሁን ወላጅ እናት በሰው እጅ ሕይወታቸው አለፈ። ይህ ሁኔታ ጥላሁንን እጅግ ለከፋ ሐዘን ዳረገው። ከእናቱ ሞት በኋላ ለመዝፈን መድረክ ላይ ከወጣ እየዘፈነ ያነባ ነበር። አንዳንዴም የእናቱን ሐዘን የሚገልጽ ስንኝ በዘፈኑ መሃል ይከታል። ይህን ያዩት ሰይፉ ኃይለማርያም በ1964 ዓ.ም መሳቅ ስቃለሁ የተሰኘ ዘፈን ሰጡት። ግጥሙ እንዲህ ይል ነበር። መሳቁን ይስቃል ጥርሴ መቻረፈ ልቤ ነው በጣሙን እጅግ ያኮረፈ። መሳቁን ይስቃል ጥርሴ መቻረፈ። እሁድ ሚያዝያ 10 1985 ዓ.ም የፋሲካ ዕለት ብሔራዊ ቲያትር የሙዚቃ ድግስ ነበር። በጣም ደስተኛ ሳይሆን እንደደበረው እንደ ድሮ ሳይፍታታ ሕይወት ስትናፍቀኝንና ምግብማ ሞልቷል የተሰኙትን ዘፈኖች ዘፍኖ ከመድረክ ወረደ። ህዝቡ ሲያስቸግር አንድ ደገመ። የደገመውንም ሙሉውን አላለውም። ሙዚቀኞቹን ባይኑ ጠቀሳቸውና ቆረጡለት። በርግጥ አስቀድሞ እባካችሁ እኔ ዛሬ አሞኛል ጤና የለኝም ብሎ ነበር። 3ቱን ዘፈኖች ዘፍኖ ግርማ ኃይሉ ከተባለ ወጣት ጋር ቀጥታ ቦሌ ካሜሮን ኤምባሲ ጀርባ ወደሚገኘው መኖሪያ ቤቱ ነበር ያመራው። እንደ ግርማ ምስክርነት ከሆነ ሰርቪስ ቤት ቴሌቪዥን እያየን ነበር። ከዚያም ወደ ባኞ ቤት ሄደ። በኋላ ሲዘገይብን ፍለጋ ጀመርን። ባኞ ቤቱን ያገኘነው ተቆልፎ ነበር። ብንጣራም መልስ አጣን። በኋላም ታግለን የተዘጋውን በር በብረት ፈልቅቀን ስንከፍት ከባኞ ገንዳ ውስጥ በጀርባው ተንጋሎ በደም ተነክሮ በሆዱ ላይ ስለት ተሰክቶ አገኘነው ሲል ነበር የገለጸው። በንግሥት ዘውዲቱ ሆስፒታል ሕክምና የተደረገለት ሲሆን በግራ እጁ አንጓ ከመዳፉ አኳያ የደም ስሮቹ በስለት ተቆርጠው ብዙ ደም ፈሶታል። አንገቱም ላይ ስለት አርፎበት በደም ተለውሷል። ሆዱ ላይ የነበረው ስለትም የተነቀለለት ቀዶ ጥገና ክፍል ገብቶ ነበር። በመቀጠልም በሼህ መሐመድ አላሙዲን አማካኝነት እንግሊዝ ለንደን በሚገኘው ዘዌሊንግተን ሆስፒታል ተጨማሪ ሕክምና ተደረገለት። በተለይም የግራ እጁ ደም ስሮች የመቀጠል ሥራ ለ4 ሰዓት የተደረገ ሕክምና ነበር። የተሳካ ቢሆንም ፍጹም ግን አልነበረም። ጥላሁን በሕይወት ዘመኑ ትንሹ ጣቱንና የቀለበት ጣቱን እንደ ልቡ ማዘዝ ያቅተው ነበር። የኢትዮጵያ ሕዝብ የብርቅዬ ልጁን መጎዳት የሰማው ሰኞ ጠዋት ነበር። ልክ በፋሲካ ማግስት ሚያዝያ 11 2001 የሞቱን መርዶ እንደሰማ ሁሉ በጥላሁን ጉዳይ ሚያዝያ 1985ም እንዲሁ መርዶ ሰምቷል። ጥላሁን ገሰሰ በመኖሪያ ቤቱ አደጋ ደረሰበት የሚል መርዶ። ላንቺ መረረኝ አላልኩም። በሐዘን በደስታው በማጣት ማግኘቱ በማፍቀር መከዳቱ መንግሥት በመለወጥ በማጽናቱ ሀገር በማስከበር በመከላከሉ ያልተለየውንና ኑሮን እያዜማ አብሮት የኖረውን ብርቅዬ ዘፋኝ አደጋ ደረሰበት መባሉን ሲሰማ ሀገር ደነገጠ። ቀጣዩ ጥያቄ ማን አደረገው ሆነ። ጥላሁን ሆድ ይፍጀው አለ። ጉዳዩ እንደ ተከደነ ቀረ። ላንቺ ብዬ ሁሉን ትቼ አንድ ሰው ራሱን በስለት ደጋግሞ ሊወጋ አይችልም የሚሉ ወገኖች ድርጊቱን የፈጸመው መንግስት ነው በሚለው ሐሳብ ይስማማሉ።
ለዚህም በማስረጃነት ታህሳስ 3 ቀን 1985 ዓ.ም አዲስ አበባ ስቴዲየም ጥላሁን ነዋይ ፀሐይና ታማኝ የሽግግር መንግስቱ ላይ እየተሳለቁ የሰሩትን ኮንሰርት በእማኝነት ይጠቅሳሉ። መንግስት በዚህ ኮንሰርት እጅግ ተበሳጭቶ ነበር። ጥር 16 ቀን 1985 ምሽት ላይ የአራቱን አርቲስቶች ዘፈንና ስም እየጠራ እያቆራኘ የጦረኛው የደርግ ሥርዓት አፈቀላጤዎች እያለ የ45 ደቂቃ ዘጋቢ ፊልም ሰርቶባቸው ነበር። ከዚህ በተጨማሪም ጥላሁን በግሉ ኢህአዴግ መንግስት ሆኖ ሳይመጣ ጫካ ያለ አባረ በለው ያንን አመፀኛ ተገንጣይ ወንበዴ መድረሻ ሳጣው ግረፈው አሳደህ አስኪደው በዳዴ እያለ በማዜሙ ኢህአዴግ አቂሟል። እናም አንድ ነገር አድርጎታል ብሎ የኢትዮጵያ ሕዝብ ደምድሟል። ከዚህም ጋር በተያያዘ ጥላሁን ለአደጋው ሆዲፍጀው ብሎ ተናግሯል። ግልጽ ነው ቃሉ። እናውቃለን ብንናገር እናልቃለን እንደማለት። በጥር ወር መጨረሻ አካባቢ ጥላሁን ለእግሩ ሕክምና ወደ ደቡብ አፍሪካ ተጓዘ። የካቲት 1997 ጥላሁን ደቡብ አፍሪካ ውስጥ በሚገኘው ኦሊቭ ዴል ሆስፒታል የስኳር ህመም ወለድ በሆነ ጋንግሪን ሳቢያ ቀኝ እግሩ በከፊል የመቆረጡ አሳዛኝ ዜና ተሰማ። ጥላሁን በኢትዮጵያ ሚሊኒየም ወቅት እጅግ ከፍቶት ነበር። የሚሊኒየሙ መግቢያ ዋዜማ ኮንሰርት ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ጠቅላይ ሚኒስትር መለስ ዜናዊ፣ የሱዳን፣ የኬንያ፣ የጅቡቲ፣ የሩዋንዳና የሶማሊያ ፕሬዝዳንቶች፣ የወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር፣ ዲፕሎማቶች፣ የመንግስት ባለስልጣናት እንዲሁም ዝግጅቱን በግብዣ በክፍያ የታደሙ ብዙ ሺህ ተመልካቾች በተገኙበት ነበር የተካሄደው። ከሱዳን መሐመድ ወርዲ መጥቶ ዝግጅቱን ሲያደምቅ መድረክ ከረገጠበት ዕለት ጀምሮ ለ50 ዓመታት ያህል ተወዳጅነቱ ሳይነጥፍ ህዝብን ያገለገለው ጥላሁን ገሰሰ ቤቱ ቁጭ ብሎ ነበር የኢትዮጵያ ሚሊኒየምን በቴሌቪዥን መስኮት ያየው። እውነትም ኢህአዴግ አቂሟል። መቼም ጥላሁንን ረስቶ መሐመድ ወርዲን ከሱዳን የሚያስጠራ ከቂም ውጪ ምን ሊሆን ይችላል? በጤና ምክንያት ነው እንዳይባል ሰበርታን አትሮኖስ ተደግፎ ተንገዳግዶ ከጨረሰው መሐመድ ወርዲ ይልቅ ጥላሁን በተሻለ ጤናና ቁመና ላይ ነበር። ችሎታው በያለበት ሰርቶ ቢኖር ምን አለበት። ጥላሁን በየካቲት 2000 ዓ.ም ወደ አሜሪካ በረረ። በሚሊኒየሙ እንደተከፋ፣ እንዳዘነ፣ እንደቆዘመ ዕለተ ቅዳሜ ሰኔ 28 ቀን 2000 ዓ.ም አሜሪካን ሀገር በተዘጋጀ ኮንሰርት ላይ ከምሽቱ 4 ሰዓት ከ38 ደቂቃ የህይወትን ዘፍኖ ውዴ ፍቅሬ ሆይ የምትለዋን ሐረግ በረጅሙ ከጮኻት በኋላ ዝም አለ። ከጭብጨባና ፉጨት ጋር አድናቆቱን ገለጸለት። ነገር ግን ማንም ሰው ያቺ ዘፈን ለጥላሁን የመጨረሻ ዘፈኑ መሆኗን አልገመተም ነበር። ሚያዝያ 11 2001 ከሌሊቱ 9 ሰዓት እስክትደርስ ድረስ ከመሞት አልድንም አትጠራጠሪ። የስቅለት ዕለት ሚያዝያ 9 2001 ዓ.ም ጥላሁንና ባለቤቱ ወይዘሮ ሮማን አርቲስት ታምራት ሞላ ቤት ሄዱ። እናም ጥላሁን ከዊልቸር ላይ ሶፋ ላይ እንዲያስቀምጡት ከጠየቃቸው በኋላ ታሜ ነገ ኢትዮጵያ ሊሄድ ነው አለ። ታምራት ደነገጠ። በዓልን አሜሪካ እንደሚያሳልፍ ነው የሚያውቀው። ከሳምንት በኋላም የቴዎድሮስ ምትኩ የሙዚቃ አልበም ምርቃት ላይ እንደሚገኝ ነበር የሚያውቀው። ታምራት አጥብቆ እንዴት በችኮላ ሐሳብ ቀየርክ ብሎ ጠየቀው። እናም የባለቤቱ እናት ስለታመሙ በድንገት የተወሰነ ጉዳይ እንደሆነ ነገረው። ሚያዝያ 11 ቀን 2001 ዓ.ም ከምሽቱ 2 ሰዓት ገደማ አውሮፕላኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደረሰ። ከምሽቱ 3 ሰዓት መኖሪያ ቤት ደረሱ። ጥላሁንና ባለቤቱ እንኳን ደህና መጣችሁ የሚሉ እንግዶችን ተቀብለው ሲያጫውቱ ቆይተው እንግዶቻቸውን ሸኝተው ጥላሁን ወደ መኝታ ቤቱ ገባ። ትንሽ ቆይቶ ግን ተጣራ። ጤንነት እንደማይሰማው ተናገረ።
ከሌሊቱ 8 ሰዓት አካባቢ ወደ ሆስፒታል ወሰዱት። ሐኪሞቹ መረመሩት። አስም አለበት እንዴ አሉ። ኦክሲጅን ያስፈልገዋል ተባለ። ያለ ደቂቃዎች ያለ ኦክሲጅን በአንድ ትንፋሽ የሚቆይ ድምጽ ኦክሲጅን ፈለገ፣ ግን አልተገኘም። ተጣረ፣ አልተሳካም። ውድቅት ሌሊት። ሰዓቱ በቆጠረ ቁጥር የ50 ዓመት የኢትዮጵያ ድምጽ ታሪክ ለመሆን ተቃረበ። ሌላ ሐኪም ቤት ተወሰደ። ልብ ምቱ ቀነሰ። የ2001 ፋሲካ እንደ 1985ቱ ፋሲካ አልነበረም። ያኛው ፋሲካ በጉሮሮም በደም ስርም በሆድም መጥቶ ተርፏል። ቀኑ አልደረሰም ነበርና፣ ይሄኛው ግን ለኦክሲጅን እጅ ሰጠ። ያውም ለጥላሁን በትንሽ ኦክሲጅን ለብዙ ደቂቃ ያለ ትንፋሽ ለሚቆይ ጉሮሮ፣ ለሚመታ ልብ። ከሌሊቱ 9 ሰዓት ጸጥታ ሆነ። ጥላሁን ገሰሰ ታሪክ ሆነ። አውሮፕላን መጣ እየገሰገሰ፣ በዘፈን አንደኛ ጥላሁን ገሰሰ። አንደኛው ሰውዬ ለአንዴና ለመጨረሻ ጊዜ ተሰናበተ። ትንፋሽ ተቀርጾ